ነው ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት። የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር። ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የሰው ልጅ እንደው ርዝቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር። ዳሃን ሁሉ በመኪና ነው የሚገጨው። በቃ አንድ 4 ሚሊዮን ብር ይደርስሻል ወላታል። 4 ሚሊዮን ብር ባል መሆን አይችልም። የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም። ሴት ልጅ አይቧን የሚሸፍነው ባል ነው። ዛሬ የኢትዮጵያ ሙሉ ዳዕዋ ያዙት፣ የመስጊድ ግንባታ ያዙት፣ የቲም እንክብካቤ ያዙት፣ መድረሳን ያዙት ሴቶች ናቸው። ወባዕድ ውድ አባቶች፣ ወንድሞች፣ እናቶች፣ እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል። ይህን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች። ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበረ። ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት። በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት። እናትየው ግን የተናገረችው ወለይሰ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት፣ ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ፣ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች። ሴት ልጅ እንደ ወንድ ልጅ አይደለም ማለች። ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት። እንግዲህ እናነሳዋለን። እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት፣ ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው።